እነዚህ የእንግሊዝኛ ፍሬዞች ቢሮ ውስጥ የምትሰሩ ከሆነ በተለይ በጣም ያስፈልጓቸዋል። you have to pull your weight የራስን ድርሻ መወጣት የሚለው ትርጓሜ ያለው ማለት ነው። እስቲ ሌሎች ስራ ቦታ የምንጠቀማቸውን ኤክስፕሬሽኖች ላሳያችሁ። he finally landed a job ምን ማለት ነው? after months of interview she finally landed a job at the law firm ከብዙ ወራት ኢንተርቪው በኋላ ስራው አገኘች ማለት ነው። land a job ማለት ስራ ማግኘት ነው። ኦኬ ስራ ማግኘት to land a job እንዳትረሱ። we have several projects in the pipeline ቢላችሁ አለካችሁ ምን ማለት ነው? we have several projects in the pipeline ማለት ሊጀመር ነው ወይም እያሰብን ነው ማለት ነው። ስለዚህ አንድ እየመጣ ያለ ፕሮጀክት ካለ ኦኬ ሊከናወን ያለ ፕሮጀክት ካለ it's in the pipeline ትላላችሁ ማለት ነው። እስቲ ይሄኛው ደግሞ ተርጉሙልኝ እናንተ እስቲ። I have several videos in the pipeline for you። ይሄንን ቪዲዮ ቢሮ ውስጥ ለሚሰራ ጓደኛችሁ ሼር አድርጉት። ይሄ ቪዲዮ የሚጠቅም ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁ እንዳይረሳ። ራይዝ እንግሊሽ አውት